ይገባዋል ከዚህ በላይ ፊቱን በፀሐይ የሚያበራ ዓይኖቹ የእሳት ነበልባል የሆኑ ደረቱን በወርቅ መታጠቂያ ለታጠቀ ላለ ለነበረ ለዘላለም ለሚኖር ንጉሥ ጭብጨባችሁ፣ እልልታችሁ፣ ጩኸታችሁ ይሰማ በሆሳዕና አየር ላይ Anfamonamo awado hane ideno danami hore Anfamonamo awado hane ideno danami Jesus no andi Jesus no bayi Jesus no doni Jesus no geti Jesus garmanchi Jesus no fori Jesus no eti Jesus no handi Jesus no duni elkete tabinu wayna ka Jesus roma kulla zamalla kulli mogamo emalau dambara et kullina kana hingam manna manu krowe lastaveru koya nes Jesus ille manno mislangamo madafyo kisam lombi lomban anfamona edeno lami anfamona edeno lami anfamo edeno lami waman maticho yakonami kumilo pa kobugi Kaç kaballam Kaç kaballam Hıgısı
መጽሐፍ ቅዱሳችንን ሁላችንም ሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ የእግዚአብሔርን ቃል እናወጣለን። ሁላችሁም ይህን ታሪክ ታውቁታላችሁ። ለሁሉም ሰው እንዲገባ ሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 6 ላይ ያለውን ቃል ከ6 ጀምሮ አነባለሁ። በኢየሱስ ስም አነባለሁ። እንዲህ ይላል። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር ይላል። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆ የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃው። ፈጥነ ተነስ እልሃለሁ አለው። ሰንሰለቶቹም ከእጁ ወደቁ ይላል። ጌታ ይመስገን። ሰንሰለቶቹም ከእጁ ወደቁ ይላል። የመጨረሻ ቁጥር 7ን አንብቤ የእግዚአብሔርን ቃል በጥቂቱ አካፍላችኋለሁ። የጌታ መልአክ ቀረበ ይላል። በቤትም ውስጥ ብርሃን በራ። በቤትም ውስጥ ብርሃን ምን አለ ይላል? ብርሃን በራ ይላል። ከዛ በኋላ የሚገርማችሁ ነገር በቤቱም ውስጥ ብርሃን በራ ካለ በኋላ መጽሐፉ ሲናገር ጴጥሮስንም ጎድኑን መትቶ አነቃው ይላል። ፈጥነ ተነስ አለው። ሰንሰለቶቹም ከእጁ ወደቁ ይላል። እግዚአብሔር ይመስገን። እዚህ በቀኝም በግራም ላለ ሰው ልኩና በዚህ ሰዓት ላይ የእግዚአብሔር ብርሃን ያገኘሃል ብላችሁ ተነጋገሩ። የእግዚአብሔር ብርሃን ይነካሃል ተባባሉ። ምን አለ? አሜን አለ። አሜን የሚል ሰው በደንብ ጮሆ አሜን። የኢየሱስ መገኘት ውስጥ የሚገለጠው ዋነኛውና ትልቁ ነገር ብርሃን ነው። እሱ ብርሃን ስለሆነ መጽሐፍ ሲናገር ጌታችንም ስለኛ ሲናገር እንደዚህ አለ፣ እናንተ የዓለም ብርሃን ናችኋል።